ስራ አስፈጻሚ ኮሚቴ ጥር 13 እና 14 ቀን 2016 ዓ.ም ባካሄደው መደበኛ ስብሰባ ከተወያየባቸው ጉዳዮች መካከል ክቡር አቶ ደመቀ መኮንን የክብር ሽኝት ይገኝበታል። ክቡር አቶ ደመቀ መኮንን ለ32 ዓመታት በፌደራልና በክልል የተለያዩ ኃላፊነቶች ያገለገሉ መሆናቸው ለለውጡን መሆንና ሀገራችን በታሪክ ለመጀመሪያ ጊዜ ላደረገችው ሰላማዊ የስልጣን ሽግግር ስኬት ትልቅ አስተዋጽኦ ያበረከቱ መሆናቸው ተጨማሪም ስራ አስፈጻሚ ኮሚቴው ክቡር አቶ ደመቀ መኮንን እስካሁን ለሀገር ለህዝብና ለፓርቲያችን በትጋት ለሰጡት አገልግሎትና ላበረከቱት አስተዋጽኦ ክብርና ምስጋና የሚገባቸው መሆኑን በመግለጽ በክብር እንዲሸኙ በሙሉ ድምጽ የውሳኔ ሐሳቡን ለማዕከላዊ ኮሚቴው አቅርቧል። በቀረበው ድምጽ መሰረት በድምጽ ብልጫ አቶ ተመስገን ጥሩነህ የብልጽግና ምክትል ፕሬዝዳንት ሆነው ተመርጠዋል። ክቡር አቶ ተመስገን የድርጅታችን ምክትል ፕሬዝዳንት ሆነው ስለተመረጡ እንኳን ደስ ያሉት። ነገር ግን በጣም ሂስቶሪካል ቀን ስለሆነ እንደ ትንሽ ኢንሲደንት መታየት የለበትም። የፓርቲያችን ከፍተኛ አመራሮች ክቡር ፕሬዝዳንት በቅድሚያ ጥያቄ በዚህ ደረጃ በዚህ ክብርና በዚህ ዕውቅና ተቀባይነት አግኝቶ ምላሽ ስላገኘው አክብሮት ይስጥልኝ። በጣም ደስተኛ ነኝ፣ በጣም እድለኛም ነኝ። ሁለተኛ የ31 ዓመት ተኩል ከሞላ ጎደል የ32 ዓመት የአመራር ጉዞ በጣም ብዙ ስኬቶችንም ፈተናዎችንም ብዙ ጉዳዮችን ያየሁበት ከብዙ የሥራ ባልደረቦች ጋር የሰራሁበት በአንድም ሆነ በሌላ መልክ ብዙ ጉዳዮችን እንዳውቅ ያደረገኝ ዘመን ነው። ከጊዜ ወደ ጊዜ የአመራርነትን ዋጋና የኃላፊነት ሚዛን እየተገነዘብኩ እንድሄድ ያደረገኝ ነው። ወንድሜ ተመስገን ወደዚህኛው ቦታ ሲመጣ በቅድሚያ እንኳን ደስ አለህ ማለት ፈልጋለሁ። በሁለተኛ ደረጃ በተለያየ አመራር ቦታ በተለያየ ላደር እሱም በአመራርነት ቆይቷል። ደግሞ የበለጠ ኃላፊነትና አድማሱን ያሰፋ ተልእኮ ስለሆነ ያንን በሚመጥን አመራር ወደ ላይ ካለ ጋር ተከባብሮ አቅጣጫን ጠብቆ ተጠሪነትን አክብሮ መምራት፣ ወደ ታች ያለን ኮሊግና አመራር ደግሞ ማዳመጥና ኃይል ማሰባሰብ ሜንተር ማድረግ የበለጠው ጥበብ ነው ብዬ አስባለሁ። መጣር ይገባል እላለሁ። መልካም የሥራ ጊዜ ይሁንልህ ይሁንላችሁ። እጅግ በጣም አመሰግናለሁ። በጣም አመሰግናለሁ። ክቡር አቶ ደመቀ ጋር ትንሽ ረዘም ላለ ጊዜ ነው የምንተዋወቅ እና በእነዚያ ሁኔታዎች ውስጥ በተለይ ሁለቱ በቀኝ በኩል ያሉ ሁለቱም አመራሮቼ በጣም ረጅም ጊዜ እንወያያለን እንነጋገራለንና እስካሁን ለሰጡኝ ድጋፍ፣ ለሰጡኝ ኮቺንግ፣ ለሰጡኝ አመራር ለፓርቲያችን ፕሬዝዳንትም እንዲሁም ደግሞ ይሄን በጣም ረጅም ጊዜ ያካበቱትን ልምድ እና ደግሞ በሁሉም ዳይሜንሽን በሁሉም ኢንቫይሮንመንት አገራቸውን ለማገልገል የወሰዱት ኮሚትመንት ሁላችንም ልምድ የምንወስድበት ነውና ለክቡር አቶ ደመቀም እንዲሁም ለክቡር አቶ አደም ለእናንተም ላቅ ያለ ምስጋና መስጠት ፈልጋለሁ። ክቡር አቶ ደመቀ በጣም እድለኛ ሰው ነው። በኢትዮጵያ ታሪክ ውስጥ ረዘም ላለ ጊዜ በጣም በርካታ የመንግስት የሥራ ኃላፊነት ወስዶ ያገለገለ ሰው ነው። በመንግስቱ ኃይለማርያም ዘመን የነበሩ ሰዎች እንደሱ አይነት እድል አላገኙም። በኢህአዴግ ዘመን የነበሩ ሰዎች እንደሱ አይነት እድል አላገኙም። ላጠረ ጊዜ ያገለገሉ ቢሆንም እንደሱ ረዘም ላለ ጊዜ በከፍተኛ የሥራ ኃላፊነት ማገልገል አልቻሉም። በዚህ ሁሉ ውስጥ እስካሁን እንደምታዩት አቅሙ በፈቀደ መጠን ፓርቲያችንን
አገራችንን ለማገልገል ከፍተኛ ጥረት አድርጓል። ከሁሉ በላይ ደመቀ ብልጽግና በሪቮሉሽን አያምንም፣ በሪፎርም ያምናል ያልነው ምልክታችን። ዓመታት ብልጽግናን በከፍተኛ ኃላፊነት ሲመራ ቆይቷል። የብልጽግና መስራች የብልጽግና መሪ የነበረ ሰው ነው። ብልጽግና እስካለ ድረስ ስሙና ታሪኩ የሚቀጥል ይሆናል። በዚሁ አግባብ አጠቃላይ ውይይታችን አስበን ተመካክረን ተነጋግረን ጊዜ ወስደን ዓመታት ተወያይተንበት የደረስንበት ውሳኔ መሆኑን ከምንም ጉዳይ ጋር ትስስር የሌለው መሆኑን የማዕከላዊ ኮሚቴ እንዲገነዘብና በዚሁ አግባብ ውሳኔ ሀሳቡ እንዲቀበል ለማለት ነው። አመስግነን አድንቀን አክብረን ነገም ሳንሳቀቅ ና እርዳን አግዘን ብለን ለመጠቀም የሚያስችል ልምምድ አንዱ የብልጽግና ምልክታችን